አብርሃም ተስቆበት አልቀረም። ልጁ ተወለደ። ስሙን ይስሐቅ ተብሎ ወጣ። this is faith። ጡት በሚጥልበት ቀን ጎረቤት ሁሉ ሰዎች ሁሉ ከኔ ጋር ይስቃሉ ስትል ይስሐቅ ብላ የጠራችው ይስሐቅ ምንጭ ትላንት የተሳቀባት ዛሬ ወንድ ኮንክ ሳቅ ዛሬ ኢየሱስ ተኝታለች እንጂ አልሞተችም ያለው እኮ መንገድ ላይ ሞታለች ልጅ አታድክሙ ተብሏል። መጣ ሳቁበት። ዶንት ወሪ ዛሬ ሳቅ። ሶስቱን አስከትሎ ከእናትና አባት ጋር ወደስ ገባ። ጣቢታ ተነሽ ካላት በኋላ ወንድ ኮንክ አሁን ሳቅና እነዚህ ጋር ትላመሳቅ ትችላለህ። ወንድ ኮንክ ሳቅ ዛጋ በብልጫ ተገለጠባቸው። ለምን መናገር አስፈለገው? መጀመሪያ ለምንድን ነው ነገር የፈለጋቸው? መሳቁል እንዲስቁበት ለምን ከፈተላቸው? እንዴ ጎመን በጤና በሰላም አይገባም እንዴ? ነው አመንኩ ስለዚህም ተናገርኩ። ወርድ ይቀድማል ሁሌ። አመንኩ ስለዚህም ተናገርኩ። ያልተነገረ በእምነት ከልብ ያልወጣ በአንደበት ያልተሰነዘረ ስጋ አይለብስም። ስለዚህ መናገር ያስፈልገው ለዛ ነው። አላዛርን ከሞት ሲያስነሳ ክሬዚ የሆነ ጸሎት ነው የጸለየው። ማይገባ ነገር ለኛ ግን ይገባናል። አባቶች ስለሰማኝ አመሰግናለሁ። ሁሌም እንደምሰማኝ አወቅኩ። ምን አይነት ጸሎት ነው ይሄ? ሁሌም እንደምሰማኝ አወቅኩ። ስለሰማኝ አመሰግናለሁ። this is faith። አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ጸሎታችን እንደሚሰማ ብናምን እንደተቀበልን ደግሞ እናውቃለን። በእጅ እኮ የገባ የለም። but stand your ground። this is how Christian prayer is። ያመንን መስሎ ሮንግ ነገር ነው የምናወራው። ችግራችን ዛሬ እንዘራለን፣ ነገ ተክለን ነቅለን እንደገና እንተክላለን። የማይተማመን ወዳጅ በየወንዙ ይማማላል አሉ የኔ ቤተሰቦች እንደዛ ይሉ ነበር። praise the Lord።